ሰላም እንዴት ናችሁ? ባለፈው ግሎ ላይቭን አብረን ጀምረን ነበረ። ያልጀመራችሁ ሰዎች ደግሞ ካላችሁ እንደዚህ አይነት ተምፕኔል ያለ ቪዲዮ አለ፣ እሱን በማየት መጀመር ትችላላችሁ። የአፕ ሊንክ ደግሞ የዚህ ቪዲዮ ኮሜንት ላይ ፒን አደርጋለሁ፣ ለኤጀንትን ላይ ውስጥ እሱን በማውረድ መጀመርም ትችላላችሁ ማለት ነው። ዛሬ ደግሞ ከዚህ ፕላትፎርም ገቢ የምናገኝበት 5 መንገዶች አሉ። እነዚህን 5 መንገዶች አሳያችኋለሁ ማለት ነው። ባለፈው ስለ $200 ወይ ደግሞ በኢንቫይት እንደዛውም ደግሞ ስፒን በማድረግ የምታገኙበትን ስለ $200 አውርቼ ነበረ። ብዙዎቻችሁ ደግሞ በኢንቫይት ብቻ የሚገኝ መስሏችሁ ነበረ። እኔ እሱ ላይ $10 ዊዝድሮ አድርጌያለሁ። $20 ደግሞ ዊዝድሮ ለማድረግ $0.5 ነው ቀረኝ። እሱ ዛሬ ወይ ደግሞ ነገ እሱን ዊዝድሮ አደርጋለሁ ማለት ነው። እናንተም ሰዎቹን ሳትጋብዙ ይሄንን ከ$10 እስከ $200 እንዴት ካሻውት ወይ ደግሞ ዊዝድሮ ማድረግ እንዴት እንደምችሉ መጨረሻ ላይ እነግራችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ በማየት እናንተም ተጠቃሚ መሆን ትችላላችሁ። ከሱ በፊት ግን ስለዚህ አፕ አንዳንድ ነገሮችን ልንገራችሁ። ምክንያቱም ከሌሎች 3 አፖች ጋር የሆነ ከነዛ ይዞ የመጣ አንዳንድ ነገሮች ስላለ ማለት ነው። ለምሳሌ እንደነ ፖፖ ላይቭ፣ ትሬጀር ቦክስ እና ላኪ ቦክስ የሚባል ነገር እዚህ ላይ አለ ማለት ነው። ይሄ ከፖፖ ላይቭ ጋር ያመሳሰላል። ሌላ ደግሞ ከፖፖ ላይቭ ጋር የሚመሳሰልበት ይሄ አፕ ማለት ነው ቪዲዮ መክፈት ትችላላችሁ ወይ ደግሞ በአዲዮ መስራት ትችላላችሁ። ይሄም ከፖፖ ላይቭ ጋር ይመሳሰላል። እንደዛው ደግሞ ኤጀንት ኮሚሽኑም እንደዛው ተመሳሳይ ነው፣ ከ4% እስከ 20% ማለት ነው። ሌላ ደግሞ ከታካ አፕ ጋር የሆነ ነገሩ ይመሳሰላል ማለት ነው። እሱ ምንድነው የምትሉ ከሆነ ስፒን ነው። ስፒን ከታካ አፕ ጋር ይመሳሰላል፣ ስፒን የምታገኙበት ማለት ነው። ይሄ ከታካ አፕ ጋር ያመሳስሏል። ሌላ ደግሞ ከሃላ አፕ ጋር የሚመሳሰልበት አንድ ነገር አለ። እሱ ምንድነው የምትሉ ከሆነ ለወንድም ለሴትም እኩል ታስክ ነው ያለ ወይ ደግሞ እኩል ነው የምታገኙ ማለት ነው። ይሄ ደግሞ ከታካ አፕ ጋር ያመሳስላል ማለት ነው። ስለዚህ ይሄ አፕ ከሌሎቹ ይዞ የመጣ ነገር አለ። እንደዛውም ደግሞ ቢዲ ሰለሪ ደግሞ አንዳንድ አፖች ላይ ያሉ፣ ለምሳሌ ሃላ አፕ ላይ አለ። ይሄም ደግሞ ከሌሎቹ ፕላትፎርም ጋር ያመሳስላል ማለት ነው። ቢዲ ሰለሪ ገና አፕዴት ተደርጎ አሁን እየተጀመረ ነው። ቢዲ ሰለሪ ማለት ደሞዝ በወር የምታገኙ ደሞዝ ነው ማለት ነው ለኤጀንቶች። ይሄም ከሌሎች አፖች ጋር ያመሳስላል። ስለዚህ ያልጀመራችሁ ሰዎች ገና አፕዴት የሚደረግ አፕ ነው፣ አዲስ አፕ ነው። ስለዚህ ተጠቀሙበት እላለሁ። አሁን አፑ ላይ የምናገኝበት 5 መንገዶች ልንገራችሁ። የመጀመሪያ እዚህ ፕላትፎርም ላይ ገቢ የምናገኝበት የመጀመሪያ ሆስት ሆነን ነው ገቢ የምናገኘው ማለት ነው። ይሄ ማለት ምን ማለት ነው? ላይቭ ወይ ደግሞ ፓርቲ ብለን የምንጠራው እሱን በመስራት ነው። ለመጀመሪያ ጊዜ ለአዳዲሶች ለ7 ቀን $7 ነው የምንሰራ። እዚህ ጋር 1 ሰዓት ሰርታችሁ 5000 ፖይንት፣ 2 ሰዓት ሰርታችሁ ደግሞ 50000 ፖይንት በ2 ሰዓት 100,000 ፖይንት በየቀኑ 100,000 ማለት ደግሞ $1 ነው ማለት ነው። በ7 ቀን እዚህ ጋር እንደምታዩት $7 ነው የምታገኙት። ወይ ደግሞ ዊዝድሮ ለማድረግ 80%ን እዚህ ጋር ትጨርሳላችሁ ማለት ነው። እዚህ ጋር እንደምታዩት የቀረውን ደግሞ ማለት ነው ዊዝድሮ ለማድረግ 100,000 ነው። ለዛ ደግሞ የሚበቃችሁ እዚህ ጋር ከሳምንት በኋላ 5,000 ነው የሚሰጠው። ይሄንን እንዴት ነው ማሳደግ የምንችለው የሚለውን ልንገራችሁ። እዚህ ጋር ላሳያችሁ። ስቲሊድ የሚባል ነገር አለ። እዚህ ጋር 500,000 ጊፍት ስትቀበሉ 13,000 ነው የሚሆነው። በ2 ሰዓት ደግሞ ስንት ነው የሚሆነው ማለት ነው? 26,000 ማለት ነው። 1 ሚሊዮን ስትቀበሉ ደግሞ 20,000፣ ለ2 ሰዓት 40,000 እያለ እየቀጠለ ይሄዳል ማለት ነው። እዚህ ጋር እንደምታዩት በአንድ ሰዓት 1 ሚሊዮን እዚህ ጋር እንደምትሰሩበት፣ ከዛ ደግሞ 2 ሰዓት 4 ሰዓት ለ4 ሰዓት እስከ 4 ሚሊዮን ዴይሊ ሆስት ሆናችሁ ብቻ የምትሰሩበት ወይ ደግሞ እዚህ ጋር እንደምታዩት በሳምንት እስከ $280 የምትሰሩበት አማራጭ አለ ማለት ነው። እዚህ ጋር የመጀመሪያ ስራችን ሆስት በመሆን እንደዚህ መስራት ነው ማለት ነው። ወደ ሁለተኛ እንለፍ። ሁለተኛ እዚህ ፕላትፎርም ላይ ገቢ የምታገኙበት ኤጀንት ነው። ኤጀንት ሆናችሁ ኮሚሽን እያገኛችሁ መስራት ነው ማለት ነው። ለዛም ደግሞ እዚህ ጋር ላሳያችሁ። እኔ ለምሳሌ በ30 ቀን ያው ፕላትፎርሙ ራሱ ከጀመርን 30 ቀን አይሆንም፣ ግን እኔ በዚህ ጊዜ ውስጥ እስከ 70,000 ፖይንት ነው ያገኙት ማለት ነው። ብዙ አይደለም፣ ምክንያቱም እኔ ብዙም እየሰራውም አይደለም፣ ግን ኤክስቼንጅ እየተደረገ ነው። ቢ ላይ ስትሆኑ ደግሞ ብዙም አታገኙም፣ ግን እዚህ ጋር እንደምታዩት ደግሞ ከ20 ሚሊዮን ወደ 17 ሚሊዮን ሄደዋል ማለት ነው። እኔ ሰር ኤክስቼንጅ የተደራረጉ ማለት ነው። እኔ ብዙም ፎከስ እያደረኩበት እየሰራሁበት ስላልሆነ ነው እንጂ እዛ ፕላትፎርም ላይ የዋሉ ሰዎችን እየመዘገቡ ስራዬ ብሎ እየሰሩ ያሉ ልጆች ግን በጣም ሄደዋል። ኮሚሽናቸው ራሱ በቀን የሚያገኙት በጣም ትልልቅ ኮሚሽን እያገኙ ነው ማለት ነው። እናንተም እዚህ ጋር እንደዛ እያረጋችሁ መስራት ትችላላችሁ ማለት ነው። ኤጀንት ኮሚሽን ላይ ደግሞ ላሳያችሁ እዚህ ጋር ስንት እንደሚያስፈልጋችሁ ማለት ነው።
እዚህ ጋር እንደምታዩት ማለት ነው የመጀመሪያ ኤጀንት ሌቨል እዚህ ዲ ነው። ዲ ላይ ደግሞ 20 ሚሊዮን ማለት ነው። 20 ሚሊዮኑን ሲጨርሱ 20 ሚሊዮን ነጥብ 1 ስትሆኑ ከኋላ ያለ አንድ ብቻ ሲሆን ራሱ ወዴት ነው የምትገቡ ማለት ነው? ወደ ሲ ነው የምትገቡ ማለት ነው። ሲ ላይ ስትገቡ ደግሞ ኮሚሽናችሁ 8% ነው። እዚህ ላይ ስትደርሱ ነው በጣም የሆነ በቃ ማግኘት የምትጀምሩት ማለት ነው። እናንተ ስራ ኤክስቼንጅ ካለ እያለ ከዛ ቢ ላይ ደግሞ ለመግባት ደግሞ 100 ሚሊዮን ነው የሚያስፈልገው። 100 ሚሊዮን ደግሞ ስትደርሱ እዚህ ጋር 12% ነው ማለት ነው እያለ እዚህ ጋር እንደምታዩት 1 ቢሊዮን 500 ሺህ ስትሆኑ ደግሞ እዚህ ጋር 1 ቢሊዮን 500 ሺህ ሚሊዮን ስትሆኑ እዚህ ጋር ስንት ነው የምትሆኑ ማለት ነው? 20% ነው ማለት ነው። ወይ ደግሞ ሱፐር ኤጀንት የሚባለው ነው። እዚህ ጋር ከደረሳችሁ በቃ በቀን የምታገኙትን ማሰብ ብቻ ነው ማለት ነው። ስለዚህ እዚህ ፕላትፎርም ደግሞ አዲስ ስለሆነ እናንተም ኤጀንት የሆናችሁ ሰዎቹን እየመዘገባችሁ እነሱን እያሰራችሁ ገቢ እያገኛችሁ መሄድ ነው ማለት ነው። እኔም ብዙ ትኩረት እየሰጠው ስላልሆነ ነው። ይሄ ማለት ቢዚ ስለሆንኩኝ ነው በሌላ ስራ። እዚህ ጋር ደግሞ እናንተ ጊዜ ካላችሁ መስራት የሚችሉ ከሆነ ብዙ ሰው እየሰራበት ነው እዚህ ፕላትፎርም፣ ምክንያቱም አዲስ ነው። አዳዲስ ሰዎች ብዙ እየገቡ ስለሆነ የራሳችሁን ቤት እየከፈታችሁ እዛ ላይ እየመዘገባችሁ ጥሩ ኮሚሽን እያገኛችሁ መስራት ትችላላችሁ ማለት ነው። ወደ ሶስተኛ እንለፍ። በሶስተኝነት ያስቀመጥኩት እዚህ ፕላትፎርም ላይ ገቢ የምታገኙበት ሴለር መሆን ነው። ሴለር ከሆናችሁ በጣም ተጠቃሚ ትሆናላችሁ፣ ምክንያቱም አዲስ ፕላትፎርም ስለሆነ። እዚህ ጋር እንደምታዩት የትኛውም ኤጀንት ስታንዳርድ ሴለር መሆን ይችላል ይላል። ስታንዳርድ ሴለር ደግሞ ማለት እዚህ ፕላትፎርም ላይ ሪቻርጅ ስታደርጉ እዚህ ጋር ሕግ አለ ማለት ነው። የምትገዙት እየጨመረ ሲሄድ እነሱም ደግሞ ኮይናቸው እየቀነሰ ይሄዳል ማለት ነው። እዚህ ጋር $100 እስከ $500 የምትገዙ ከሆነ እዚህ ጋር የአንዱ በአንድ ዶላር የምትገዙት ዋጋ 93,000 ነው። 93,000 ከሆነ $10 የምትገዙት ወደ 930 ምናምን ነው የሚሆነው ማለት ነው። ከ500 እስከ 2000 ደግሞ ሲሆን ደግሞ ከ500 እስከ 2000 ደግሞ ሲሆን እዚህ ጋር የምትገዙት 96,000 ነው። $10 ወደ 960,000 ኮይን ትገዛላችሁ ማለት ነው። እዚህ ፕላትፎርም ላይ ግን 1 ሚሊዮን ኮይን ስንት እየተሸጠ ነው? ወደ 2400 ብር ነው። በዛ ከተባለ እነሱ ወጪ የሚያደርጉበት 2000 ብር ቢሆን ነው። ትርፋቸው ደግሞ እስከ 400 ብር ነው ማለት ነው። ስለዚህ እናንተም እዚህ ፕላትፎርም ላይ እንደዚህ ከገዛችሁ በጣም ተጠቃሚ የምትሆኑበት ነው ማለት ነው። እዚህ ጋር ደግሞ ስታንዳርድን ስታልፉ እዚህ ጋር ሲነር ስትሆኑ ደግሞ ሴለር ስትሆኑ ፕላትፎርም ላይ $2000 በላይ ካላችሁ ወይ ደግሞ $2000 በላይ ካላችሁ እዚህ ጋር ቀንሶ ነው። እዚህ ጋር 3000 ነበረ፣ ይህን አጥፍተዋል። እዚህ ጋር 2000 አሁን በ2000 ስትገዙ በ2000 $1 በ$1 የምትገዙት ዋጋ ስንት ነው የሚሆነው ማለት ነው? 100,000 ነው የሚሆነው ማለት ነው። ስለዚህ እናንተ በቃ ምንም እናንተ ላይ የሚጨምር ነገር የለም ማለት ነው። ሴለር ከሆናችሁ እንደዚህ ኢንቨስት ማድረግ የሚችሉ ከሆነ አቅም ካላችሁ ማለት ነው። እዚህ ጋር ሲነር የሆኑት ብዙ ሀገር ላይ ራሱ የለም። እንደ አፍሪካ ስንት ሀገር አሉ? ትንሽ ሀገሮች አሉ። አልጄሪያ፣ ኮት ዲቫር፣ ኢጂፕት፣ ጋቦን፣ ጋና፣ ኬንያ፣ ሞሮኮ፣ ሴኔጋል፣ ሳውዝ አፍሪካ ብቻ ናቸው። እስካሁን ኢትዮጵያ የለችም ማለት ነው። ሲነር ላይ ኢትዮጵያ የለችም። ስታንዳርድ ላይ ብዙ ሰዎች አሉ ማለት ታጉም ስላላገኙም ይሆናል። ኖርማሊ ደግሞ ዝም ብሎ ኤጀንትም ደግሞ ዝም ብሎ ከነሱ ሪቻርጅ ማድረግ ስለሚችል ብዙዎቻችሁ ያላገኙ ነው እንጂ አሉ ማለት ነው። ስለዚህ እናንተም እዚህ ፕላትፎርም ላይ ገብታችሁ ሴለር ከሆናችሁ በጣም ተጠቃሚ ነው የምትሆኑት። አብሶ እንደዚህ ጌም የማትጫወቱ ከሆነ እዛ ላይ ዝም ብላችሁ ኮይናችሁን ብቻ እየሰጣችሁ ከሆነ ማለት ነው። ምክንያቱም አዲስ አፕ ስለሆነ ብዙ ሰው ኮይን እየገዛ ነው፣ ጌም እየተጫወተ ነው፣ ጋምበል እያደረገ ነው። ምክንያቱም ፕላትፎርሙ በጣም ይሰጣል፣ አዲስ ስለሆነ በጣም ይሰጣል፣ ጌም ይሰጣል፣ ጋምበል ይሰጣል። ስለዚህ እናንተ ሴለር ከሆናችሁ ብር ካላችሁ ኢንቨስት ማድረግ የሚችሉ ከሆነ እዚህ ፕላትፎርም ላይ ይሄ እንደ ሶስተኝነት ስራ ይዛችሁ በጣም አሪፍ ብር የምታገኙበት ነው ማለት ነው። ሴለር መሆን ስትፈልጉ ደግሞ እዚህ ጋር ኦፊሻል ሰርቪስ የሚል አለ እዚህ ጋር ማለት ነው። እነሱን ኮንታክት ማድረግ ትችላላችሁ። እንዴት እንደሚሆን ምናምን ደግሞ ከፈለጋችሁ እኔም ልጠይቁኝ ትችላላችሁ። እዚህ ጋር ደግሞ ገብታችሁ ፖሊሲውን ደግሞ ከፈለጋችሁ ልክላችኋለሁ፣ ችግር የለም። እዚህ ጋር ገብታችሁ ማየትም ትችላላችሁ ማለት ነው። አሁን ደግሞ ወደ አራተኛው እንለፍ። በአራተኛ ያስኩት እዚህ ፕላትፎርም ላይ ገቢ የምታገኙበት ጌመር እና ጋምበል ማድረግ ትችላላችሁ። በዚህም ገቢ ልታገኙ ትችላላችሁ። ጌም ለመጫወት ኮይን ያስፈልጋችኋል፣ ለሁለቱም ኮይን ያስፈልጋችኋል። ኮይን ካላችሁ ደግሞ ስልካችሁ አሪፍ ከሆነ ለራሳችሁ ጊፍት ጋምበል እያደረጋችሁ ወይ ደግሞ
ኔትወርካችሁ ጥሩ ሲሆን ጌም እየተጫወታችሁ ገቢ ልታገኙ ትችላላችሁ። ጌሞችን ለማግኘት እዚህ ጋር ጌም የሚል አለ እዚህ ፕላትፎርም ላይ ማለት ነው። እዚህ ጋር ብዙ ጌሞች አሉ። እስካሁን እኔ ያዩት ጌሞች እነዚህ አሪፍ ናቸው፣ ይሰጣሉ። ይቺም አሪፍ ናት። ያው ብዙም አልተጫወትኩም እኔ ግን የሞከርኩት ናቸው ማለት ነው። ብዙ ሰው ደግሞ እያገኘበት ነው። በጌም ብቻ አሪፍ እየሰራ ነው። ሌላ ፕላትፎርም ላይ ደግሞ ጌም የምትጫወቱ ከሆነ ደግሞ እዚህም መሞከር ትችላላችሁ ማለት ነው። ሌላ ደግሞ ጋምበል ማድረግ ነው። ጋምበል ወይ ደግሞ ለራሳችሁ ጋምበል እያረጋችሁ ወይ ደግሞ ለሌላ ሰው ጋምበል እያረጋችሁ ገቢ ልታገኙ ትችላላችሁ። ለዛም እዚህ ጋር የጊፍት ምልክት አለች እዚች ጋር፣ እሱን ስትነኩ ደግሞ እዚህ ጋር ያመጣል ማለት ነው። ጋምበል ማለት ደግሞ እዚህ ጋር ላክ የሚል አለ። እዚህ ጋር ላኪ የሚል አለ። እነዚህ ጋምበል ናቸው ማለት ነው። ይኸው ላኪ ላይ ስታረጉ ከ3000 ጀምራችሁ ጋምበል ማድረግ ትችላላችሁ። እስከ 5000 ምናምን ነው፣ ትልልቅ ነው። ያው እዚህ ፕላትፎርም ላይ በ10000 ስታረጉ ራሱ እስከ 100 ምናምን ሺህ እስከ 200 ምናምን ሺህ ይሰጣችኋል። ስለዚህ እንደዚህ ጋምበል እያረጋችሁም እንደዚህ ጌም እየተጫወታችሁ ገቢ ልታገኙ ትችላላችሁ። የምታገኙትን ገቢ ደግሞ ለራሳችሁ ጊፍት እየሰጣችሁ ስቴሊዳችሁን እያስተካከላችሁ በቀን የምትሰሩትንም እያሳደጋችሁ መሄድም ይቻላል ማለት ነው። ይሄ እንደ አራተኛነት የያዝኩት ነው። ወደ አምስተኛና ሁላችሁም የምትጠብቁት እሱን ደግሞ ልንገራችሁ፣ ወደ $200 ማለት ነው። ሌላ እዚህ ፕላትፎርም ላይ ገቢ የምታገኙበት $10 እስከ $200 የምታገኙበት ነው። ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እዚህ ጋር የማታውቁ ከሆነ ደግሞ እዚህ ጋር ከሚያልፉት ነገሮች ማለት ነው፣ እዚህ ከላይ የሚያልፉ አሉ። ከነሱ እዚህ ጋር 200 እንደዚህ ስታሳልፉ $200 የሚል ይመጣል። ኢንቫይት ኤንድ ዊን አፕ ቱ $200 የሚል አለ ማለት ነው። እሱን አንዴ ስትነኩ እንደዚህ ይመጣል። እኔ እዚህ ጋር እንደምታዩት 19.5 ደርሻለሁ። በቃ አሁን ትንሽ ስፒን አድርጌ ሊደርሰኝ ይችላል። አሁንም ደግሞ ሊደርሰኝ ይችላል። አሁን ራሱ 4 አለኝ ማለት ነው። እዚህ ጋር 4 ስፒን ማድረግ እችላለሁ። ስፒን ስታደርጉ አንዳንዴ ሌላ ነገር ያመጣል፣ ግን እንደዛ ታገኛላችሁ ማለት ነው። ስለዚህ አሁን እዚህ ጋር በኢንቫይት ታገኛላችሁ። እዚህ ጋር አሁን ለምሳሌ እኔ 3 ሰው ኢንቫይት ስላረኩኝ 3 ሰጥቶኛል። አሁን ደግሞ እዚህ ጋር 10 ሰው በቀን 10 ሰው ካረኩኝ ድጋሚ 3 ይሰጠኛል። 20 ሰው ካረኩኝ ደግሞ ድጋሚ ስንት ይሰጠኛል ማለት ነው። እዚህ ጋር 20 ሰው ካረኩኝ 5 ይሰጠኛል ማለት ነው። 30 ሰው ኢንቫይት ካረኩኝ ድጋሚ 10 ስፒን ይሰጠኛል ማለት ነው። ዴይሊ እንደዛ ይሰጣችኋል። ሌላ ደግሞ ከዚህ ውጭ የምታገኙበትን ልንገራችሁ። እዚህ ጋር ኢንቫይት ሳታረጉ ዴይሊ 3 የምታገኙበት ማለት ነው። ብዙ ሰው እንደዛ እየሰራ ነው። ቅድምም እንደነገርኳችሁ እዚህ ጋር ሼር ሬድ ፒክ የሚል አለ። እኔ አሁን 2 ሞልቶልኛል። እዚህ ጋር ላሳያችሁ። እዚህ ጋር ጎ የሚል አለ ፊት ለፊት ሼር ሪድ ፓኬት የሚል አለ። እሱ ስትነኩ ማለት ነው። ይሄ ማለት እዚህ ጋር ገባችሁ። አሁን እኔ እዚህ ጋር አንድ ክሌም አረጋለሁ። ለሶስት ሰው ስታረጉ አንዳንድ ይሰጣችኋል። እኔ አሁን 3 ከ3 ሆኗል። አሁን እዚህ ጋር ደግሞ ሌላ አለኝ ማለት ነው። ይሄኛውን ክሌም ታረጋላችሁ። እንደዚህ ዴይሊ ክሌም ታረጋላችሁ። ከሱ በፊት ግን እንዴት እንደምታረጉ ወይ ደግሞ እንዴት ሼር እንደምታረጉ ልንገራችሁ። እዚህ ጋር ለምሳሌ ጎ የሚል አለ። እሱን ትነካላችሁ። እነዚህ ፊት ለፊትም ይኖራል። አሁን እኔ አንደኛን ወስጃለሁ፣ ሁለተኛውን ደግሞ አሁን ክሌም አረጋለሁ፣ ለሶስተኛ ደግሞ ከዛ ጎ ይላለሁ ማለት ነው። ጎ እንዳላችሁ እዚህ ጋር አማራጮች አሉ። ከፈለጋችሁ በዋትስአፕ፣ በፌስቡክ፣ በቴሌግራም እና ኮፒ አድርጋችሁ መላክ ትችላላችሁ። ይሄንን ማለት ነው። ከሱ ውጪ ግን እዚህ ፍሬንድ የሚል አለ። እዚህ ፕላትፎርም ላይ ፎሎ የተደራረጋችሁ ሰዎች ጋር አሁን እዚህ ጋር ፍሬንድ የሚል አለ። ከዚህ ሳትወጡ ማለት ነው። ፍሬንድ የሚል አለ፣ ፋንስ የሚል አለ። አፕሶ እዚህ ጋር ማታ 1 ሰዓት ላይ ሰዓቱ ስለሚቀየር በዛ ሰዓት ቶሎ ብትልኩ ሞር አሪፍ ነው የሚሆነው። አሁን ለምሳሌ እኔ ለዚህ ለቀነኒሳ መላክ ከፈለኩኝ እሱ ፊት ለፊት ቲክ አደርጋለሁ ማለት ነው። ዘመ ብዬ በቃ ለሰዎች ኦንላይን ላሉ ሰዎች እንደዚህ ልካለሁ ማለት ነው። በቅርብ እንደዚህ የሚገቡ ከሆነም ደግሞ ለነሱ እንደዚህ እየላካችሁ እነዛ ሰዎች ካልከፈቱ በቀን አንድ ሰው 3 ብቻ መውሰድ ይችላል ወይ ደግሞ መክፈት ይችላል ማለት ነው። አንደኛ ያ ሰውም ተጠቃሚ ነው የሚሆነው፣ ሁለተኛ እናንተም ደግሞ ተጠቃሚ ነው የምትሆነው። እንደዚህ ማርክ እያረጋችሁ በአንዴ ማርክ እያረጋችሁ እንደዚህ ኮንፈርም ማድረግ ነው ማለት ነው። አሁን ለነሱ ልክ ያለው ድጋሚ ደግሞ አሁንም ገብቼ ለሌሎችም ልካለሁ። ፍሬንድስ ላይ ገብቼ እዚህ ጋር ደግሞ ፋንስ የሚል አለ። እዚህ ጋር ፋንስ የሚል አለ። እዛ ላይም ገብታችሁ እነዚህ ኦንላይን የሆኑትን ሰዎች ለምሳሌ ገኒ ያለች አሁን ከዛ ሌላ ሰውም እንደዚህ ቤትሌም ኦንላይን ላይ የሆኑትን እንደዚህ እያያችሁ ለነሱ እንደዚህ እያረጋችሁ ሼር ማድረግ ነው። በቃ ምንም የሚከብድ ነገር የለም። ከዛ እነዚህ ሰዎች ከከፈቱ አንድ ሰው ከከፈተ እዚህ ጋር 0 ከ0 1 ይላል፣ ከ3 1 ይላል። አሁን 0 3 የሚል ማለት ሁለት ሰው ከከፈተ ከ2 ከ3 2 ይላል። ሶስተኛ ሲከፍት 3 ከ3 3 ይላል ማለት ነው። ከዛ እንደዚህ ክሌም ሪዋርድ የሚል ይላል።
የሚመጣል። ከዛ ክሌም ታደርጋላችሁ። እንደዚህ ነው ክሌም አደረኩን። ከዛ ወደዛ ሄዱ ተጨምሯል። ቅድም 4 ነበረ እዚህ ጋር ላሳያችሁ። እዚህ ቅድም 4 ነበረ ወደ ኋላ ተመልሼ ሲመጣ ነው የሚታየው። እዚህ ጋር 5 ነው የሚሆነው ማለት ነው። ይሄው እዚህ ጋር እንደምታዩት እዚህ ጋር ስንት ሆነዋል ማለት ነው? 5 ሆነዋል ማለት ነው። ከአሁኑ ጋር አንድ ላይ 5 ሆነዋል። እሺ እነዚህን ስፒን አደርጋለሁ። ከሱ በፊት ደግሞ ሌላ ደግሞ እናንተ ዶላሩን ቀጥታ ደግሞ የምታገኙትን ደግሞ ላሳያችሁ። እኔም ሌላ ሰው ለእናንተ ከላከ እናንተም ተጠቃሚ የምትሆኑበት ማለት ነው። ሜሴጅ ላይ ትገባላችሁ። ወደ ኋላ ወጣችሁ ከዚህ ሜሴጅ ላይ ትገባላችሁ። ለምሳሌ እነዚህ አሁን ልኮልኛል። እኔ አሁን ልኮልኛል፣ እንደዚህ የምታዩት ልኮልኛል ማለት ነው። እንደዚህ አይነት ሜሴጅ ከመጣላችሁ ይሄው እንደዚህ $1 የሚል ከመጣላችሁ እኔ አሁን ከፍቻለሁ፣ ስለዚህ አይሰጠኝም። ግን የነካው ላሳያችሁ። እንደዚህ ስትነኩ እንደዚህ ይከፍታል። ከዛ ሪሲፕት የሚል ይመጣል ማለት ነው። እዚህ ጋር ሪሲፕት የሚል ይመጣል። እሱን ትነካላችሁ። ይሄው እኔ ሞልቷል። አሁን ዴይሊ መውሰድ ያለብኝ ሞልቻለሁ፣ ለዛ አይሰጠኝም ማለት ነው። እንደዚህ የሰው ሜሴጅ እየከፈታችሁ ደግሞ 0.5 0.1 0 ምናምን እየሰጣችሁ እስከ $1 ሊሰጣችሁ ይችላል። እነዚህ እኔ አሁን እናንተ 10 ላይ ከሆነ ይሄኛው እየጨመረ ይሄዳል ማለት ነው። ስለዚህ ዴይሊ እንደዚህ እየወሰዳችሁ መሞከር ነው ማለት ነው። ስለዚህ አሁን እኔ 5 አለኝ። የ5ቱን ስፒን ላድርግና እዚህ 20 ከሞላውም ደግሞ በዚሁ እንጨርሳለን ማለት ነው። ስፒን ድሮ አላለሁ። ሌላ ነገር ነው የሚሰጠኝ አሁን ላይ ወደ መጨረሻ ወርኩ ስለሆነ አያችሁ በኋላ መሞከር ነበረብኝ። ስለዚህ ኮይን ነው የሰጠኝ ማለት ነው። ስለዚህ አሁን እኔ በአንዴ ራሱ ከሰጠኝ 0.5 ከሰጠኝ ይሄኛው $20 ይሞላል። ይሄንን ካሽ አውት ማድረግ እችላለሁ ማለት ነው። ቀጥሎ ደግሞ ወደ 50 እንሄዳለን ማለት ነው ይሄኛው ሲያልቅ። ስለዚህ እናንተም እንደዚህ ሰዎችን ኢንቫይት እያረጋችሁ ይሄንን ስፒን እያረጋችሁ መስራት ነው ማለት ነው። ሰዎችን ኢንቫይት ማድረግ የምንችሉ ከሆነ ማድረግ ነው። ከዚህ ግን ዴይሊ ግን እነዚህን ሰዎች እዚህ ላይ ኢንቫይት እያረጋችሁ እያላካችሁ ለሰዎች ያ ሰው ከከፈተ ምናምን ስለሚሰጣችሁ ይሄንን እንደዚህ መሞከር ትችላላችሁ። በዚህ ፕላትፎርም ገቢውን ልታሳድጉ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ስለዚህ ፕላትፎርምም ደግሞ ዊዝድሮ እንዴት እንደምናደርግ በቀጣይ ቪዲዮ ስለምናይ ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጉኝ። ቀጣይ በሌላ ስራ በሌላ ቪዲዮ እንገናኛለን። አመሰግናለሁ።